ጨለማና ፀሐይ በምንም አይስማማም ወንድሜ እኮ ግን ማለት አይልም ሁለቱም ጋር ጨለማና ፀሐይ ማለት ይኸውልህ ብራዘር ይሄ ይታያል። የጠዋት ፀሐይ ነው። ኧረ ቆይ የምን ጠዋት ፀሐይ ምናምን አታስማማም። የምን የጠዋት ፀሐይ ይለኛል። ይሄኛውና ይሄ አንድ ነው አይደለም? ይሄ ምን ይባላል? ግን ሐሳቡ ማለዳ ነው። ይሄ ምን ይባላል? እሱ ጨለማ ነው። በራብኝ ገርታ በራካ ይሄ ምን ይባላል? ይሄ ጨለማ ነው። ይሄስ ፀሐይ። ብርሃንና ጨለማ አንድ ነው ኢብሮ ማለዳ አይልም። ቆይ ብርሃንና ስለ ማለዳ ሌላ ታሪክ ነው። ቆይ አንዴ እሱ ላይ መጣ። ሁለት የተለያዩ ሰዎች ነው። አይመለከተኝም እኔ ስለ ሁለቱ ሰዎች። ጥያቄው ብርሃንና ጨለማ አንድ ነው ወይ አይደለም? ይሄ ሳይገባኝ ቀር። አመሰግናለሁ። በቃ እኔ ጨርሻለሁ። ሌላ ሰው አስቀጣ። በቃ አለቀ እኮ እዚህ ጋር አስማ ሱራ ጋር ወሰደኛ። ሱራ 7 ጨረስን እኮ በቃ አለቀ። ሱራ ሳላ ከሆነ የጀመረ ነው ያላቀም ሳላ ከሆነ የጀመረልህ ሳላ ይጨርሳል። ጠዋት ነው በቃ ጠዋት ነው። ምንም ጠዋት የሚባል ነገር ጨለማው ነው። ጠዋት ማለዳ ይላል ሁለቱም። እዛም ማለዳ ይላል። እሺ ጥያቄ በማለዳ ፀሐይ ከወጣ በኋላ ነው ወይስ በማለዳ ፀሐይ ከመውጣቱ በፊት ነው? በመሃል ላይ ያለ ሰዓት ነው። በቃ ማለዳ ሲባል ከ12 ሰዓት እስከ አንዴ በማለዳ ፀሐይ ከወጣ በኋላ ነው ወይስ በማለዳ ፀሐይ ከመውጣቱ በፊት ነው? ኢብሩ ተረድቻለሁ እኮ ግን መልሰህ እንረዳኝ። አንዱን መልስልኝ። በማለዳ ፀሐይ ከመውጣቱ በፊት ነው ወይስ በማለዳ ፀሐይ ከመውጣቱ በፊት በኋላ? እቺን እንድመልስልህ ወጣች አይልም? እዛ ጋር ሴትዮዋ ከቤቷ ስትወጣ ወጣች። እኔ ምን አገባኝ? ኧረ መጡ ነው የሚለው ወደ መቃብሩ። ኧረ ወጣች። ያኛውን አንብበው። ወጣች ነው የሚለው። ስትራመድ ፈጀባል ይለኝ ነው ለሳው ከቤቷ ሳይም አለ። ስለዚህ ማለዳ ይላል። ጠዋት አንዴ ቀይሽ ካን ኧረ ማለዳ ጠዋት ነው የሆነ ነው። እሺ ቆይ አንዴ እዛኛው ጋር ሂድ። ወጣች ነው የሚለው። እዚህ ጋር ደግሞ ደረሰች። ምን አደረገች? መጣች ማለት ምን ማለት? እዚህ ጋር መጣች። ኦሬዲ ደርሳለች። ምን ማለት መጣች አይደለ? መጣች ኦሬዲ ደርሳለች ማለት ነው። በቃ ይሄ መጣች ነው። ያኛው ደግሞ ያኛው መጡ። ወጣች ነው የሚለው። መጡ። ቆይ አንዴ ላሳይ። ወጣች። ያኛው ማርቆስ 16 አንድ ላይ ወጣች። ወደ መቃብሩ ምን አደረጉ ይላል? አንድ ከፍበል ወደ መቃብሩ ነው። እዚህ ጋር ነው እንዴ? ወደ መቃብሩ ምን አደረጉ ይላል? አረንጓዴዋንም አንብባታ። ወደ መቃብሩ ምን አደረገ ይላል? አረንጓዴዋን አንብባ። ታማኙን እንጂ በእናትህ። ወደ መቃብሩ ምን አደረገ? ቆይ አንዴ ይቅርታ። ወደ መቃብሩ ምን አደረጉ? መጡ። መቼ ነው የመጡት? ፀሐይ ከወጣ። የላኛው አረንጓዴውን አንብብ። እሱ ሌላ ነው። እሱ ስለመምጣታቸው ነው ያወራው። ወጣች ነው ወጣች ነው። ላምበል። ቆይ ችግር የለውም። ሰንበት ካለፈ በኋላ መቅደላዊት ማርያምም የያዕቆብ እናት ሽቱ ገዙ አለ። ተግባባን። ወጥተው አይልም መጥተው ነው የሚለው ሲጀመር። መጥተው ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ ይላል። መቼ ነው የመጡት? ወደ ፀሐይ ከወጣ በኋላ ላይ ግን ሽቶ ሊገዙ ነው በማለዳ የወጡት አይልም? ምን አገባኝ ነው። ወዴት ነው መጡ ያለው? እዚህ ጋር ፀሐይ ከወጣ በኋላ የት መጡ ይላል? ወደ መቃብሩ መጡ። በቃ እኔ የፈለኩት እሱ ነው። ስለዚህ አሁን ፀሐይ ከወጣ በኋላና እዚህ ጋር ደግሞ ስትመጣ ዮሐንስ 20 ቁጥር 1 ላይ ምን አለ? በስከ ሳምንቱን በፊተኛው ቀን መቅደላዊት ማርያምና ማን ነው ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች። መቼ ነው የመጣችው? መጣች። አንተ ሰውዬ እንዴት ነው ገጠምከው? አይነ ምን ሆነ? መነጽር ልስጥ። እሺ ስለዚህ አሁን መጣች ይላል። መቼ ነው የመጣችው? ገና ጨለማ ሳለ። እሺ አሁን ገና ጨለማ ሳለ በማለዳ ነው ወይስ ገና ማን ነው ፀሐይ ከወጣች በኋላ በማለዳ ነው? ኢብራሂም ጨለማ ሳለ የሚለው ወደ ስንት ሰዓት አስበከው ነው? ይነጋጋ እኮ ነው። በቃ ገና ወንድም አለም ገና ጨለማ ሳለ ገና የሚለው ነገር አየው አይደል? ገና ሰዓቱ ልክ አይደለም የምትለኝ? አዎ በጭራሽ አንድ ሊሆን አይችልም።
ግን ማለዳ ነው። ግን ይሄን እንስማማ። ጠዋት ገና ቃል እንዴ ሰውዬ፣ እኔ ምን አገባኝ? እኔ ስለማለዳው ጨለማ አቤት። አንተ ሌላ ቃል ስታሰምር ማለዳ ለምን ተኳት? እሷ ላይ ለምን አታሰምር? በቃ በአጭሩ አለቀ እኮ ተስማማን። አሁን ጨለማና ፀሐይ አንድ ነው? አንድ አይደለም። እኔም አልክድም፣ ግን ማለዳ ነው። አመሰግናለሁ። በቃ ይበቃኛል። አዎ ሱራ 757 አንድ ጥያቄ ልድገምና ወደ ወንድሞች እሄዳለሁ። አይ ይሰለቻል። በቃ ሺን ዘለለው ማለዳ ብለህ ዘለለው። በቃ ጨረስን እኮ ማለዳ ብዬ አይደለም የምዘለው። ብርሃንና ፀሐይና ጨለማ አንድ አይደለም ብዬ ዘለዋለሁ። ቆይ አንዴ ደግሞ አንድ ፋይል ደግሞ ለአንተ ሳይሆን ለአንድ ሰው ደግሞ ልስጥና አንተ ዝም ትላለህ። ይሰለቻል። እሺ ሱራ አረ ሱራ ብሎ ሊሞት ነው። ሱራ ማነች? እቺ ጫት እንትን የምነግደዋ ነች። 717 አረ ተወን። ሱራ ብላት። ቆይ አንዴ ተረጋጋ። ቆይ ከመጽሐፍ ቅዱስ ጣት አለ ወደ መቁራንም እንሂድ። አንዴ ቆይ ፕሮፌሲ ሊያነሳ እኮ ነው እዛ ጋር ኢብሮ አረ በኋላ ይጨመቃል ያልኩት እኮ በእውነት እኔ ተጨመቅ ያላቅም። አረ እባክህ ትንሽ ቢሆንም ሎጂካል ነኝ። ከዚህ በላይ ተጨምቄ ያላቅም። እንዴት ነው እንትን ውሃ ግዴታ ማየት አለብን? እንደ ጓደኛ ማለት ነው። አረ ሚውት አታርግ። ቆይ ሚውት እንዳታረግ እንዴ! እኔ ሚውት እንድታረግ አልፈለኩም። አንድ አይተናል። በቃ አንድ ደግሞ እስቲ ላሳየህና አካዚያስ መንገስ ሲጀምር እድሜው ስንት ነበር? አላሽም። አካዚያስ አላቀው። እሺ እኔው አንዴ መጽሐፈ ነገስት ሁለተኛ ነገስት ምዕራፍ 22 እና ሁለተኛ ዜና ምዕራፍ 22 እና ሁለተኛ ነገስት ምዕራፍ 8 አንድ ላይ ነኝ። እሺ አንድ ላይ ነኝ። እቺና በኢየሩሳሌም የነበሩትም ታናሹ ልጁን አካዚያስን በሱ ፋንታ አነገሱት አለ። በአባቱ ፋንታ አባቱ ሞተ። አባቱ መንገስ ሲጀምር ኢዮራም የ32 ዓመት ሰው ነበረ። 8 ዓመት ነገሰ። ከዛ ሞተ። ስንት ዓመቱ ነው ሲሞት? 30 ምናምን ያልከኝ 36 ያልከኝ 32 ሲደመር 8 ስንት ነው? 40 በ40 ዓመቱ ሞተ። እሺ አሁን ልክ እሱ ሲሞት ማለት ነው ምን አለ? የመጣባቸው የአረብና የአሊማዞን የሽፍቶች ጭፍራ የነሱን ታላቆች ገድለዋቸው ነበርና የይሁዳ ንጉስ የኢዮራም ልጅ አካዚያስ ነገሰ። ኦኬ የኢዮራም ልጅ አካዚያስ የሞተው በ40 ዓመቱ ነው። አባቱ አካዚያስ መንገስ ሲጀምር ደግሞ የወለደው በ32 ነው እኮ። እሱን ልትነግረኝ እኮ ነው። እሺ አንተ ነው የምነግረኝ። አካዚያስ መንገስ ሲጀምር እድሜው 42 ዓመት ነበር ይላል። አካዚያስ ልክ ሲሞት አባቱ ኢዮራም ሲሞት 40 ዓመቱ ነበር። ልክ አካዚያስ እዛው ጋር ሲነግስ ደግሞ 42 ዓመቱ ነበር። ማን ነው የሚበልጠው? አባት ልጅ አባት በ2 ዓመት ልጅ አባቱን በ2 ዓመት በለጠው። ምን ይሻላል? ሲወልደው ስንት ዓመቱ ነበር? እኔ ሲወልደው ስንት ዓመቱ ነበር አይደለም። እዚህ ጋር ግን ጥያቄው ይሄ ሰውዬ ኢዮራም ሲሞት 40 ዓመቱ ነበረ። ከዛ 40 ዓመቱ ልክ ሲሞት እሱ በ42 ዓመት 40 ይላል 8 ዓመት ነገሰ። በ32 ዓመቱ ጀመረ ንግስና፣ ለ8 ዓመት ነገሰ። ከዛ በኋላ ሞተ በ40 ዓመቱ። እሺ ከዛ ልክ አባትየው በ40 ዓመቱ ሲሞት ልጅየው ደግሞ 42 ዓመት ነበር እዛው ሲተካ። ኦኬ አሁን እንደዛ አይነቱ ነገር ኢሚዲየትሊ ነው የነገሰው ወይንስ መተካቱን ኢሚዲየትሊ ተነገረ? እያየኸው አይደለ እንዴ? ይሄንን የምታውቀው ደግሞ በምን እንደሆነ ላሳየህ። እሱ በምታውቀው በምን እንደሆነ አካዚያስ መንገስ በጀመረ ጊዜ እድሜው ስንት ነበረ? 42 ዓመት ነበር። በኢየሩሳሌምም 1 ዓመት ነገሰ። እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች አለ። ልብ አድርግ። ስለዚህ አሁን ይሄኛው ደግሞ ምን አለ? የኢዮራም ልጅ አካዚያስ ነገሰ።
አካዚያስ መንገስ ሲጀምር እድሜው 42 ነበር። አካዚያስ መንገስ በጀመረ ጊዜ አካዚያስ 22 ዓመት ጎልማሳ ነበረ። ስንት ዓመት? 22 42። ከዛ ቀጠለ። በኢየሩሳሌም 1 ዓመት ነገሰ። በኢየሩሳሌም 1 ዓመት ነገሰ። እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱም ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች። ከሌላ መጽሐፍ ነው የምታነብልኝ? እዛው ጎን ለጎን ያለ ነው። አዎ መጽሐፈ ነገስትንና መጽሐፈ ዜና። ኦኬ። እና አሁን ችግሩ የተፈጠረው ይሄ ልጅ አባቱን በ2 ዓመት የበለጠው ችግሩ ይሄኛው ሰውዬ ሲጽፍ ስለተሳሳተ ነው። ለዛ ነው የዕብራይስጡንም ብታየው 42 22 ይልና ግን ግሪኩ ላይ ስትመጣ ሰብቷጀንት ላይ አንደኛው ስንት ይላል? 20 years old ይልና አንደኛው 22 ዓመት ይላል። አየው፣ ይሄ 20 ይሄ 22 ነው የሚለው። አሁን የትኛው ማኑስክሪፕት ነው የሚታመነው? የሰብቷጀንቱን እንመን? እሺ የግሪኩን እንመን። እሺ ግሪኩ 22 እሺ ግሪኩ እኮ ግሪክ ሰብቷጀንት ነው ያው በቃ። እሺ ግሪኩ ላይ 20 ነበረ ወይስ 22 ነበረ መንገስ ሲጀምር? እዛኛው ባነበብክልኝ መሰረት 22 ዓመቱ ነበር ከሌላ መጽሐፍ። ስለዚህ አሁን ግሪኩ ደግሞ አንደኛው 20 አንደኛው 22 ይላል። ይሄን አንብቤው አላውቅም አላሽ በደንብ ሲገባኝና ክሮስ ቼክ ይሄንን ለማረዳት ሌላ መጽሐፎችን ማንበብ መቻል አለብን። ለምን እንደዚህ አየው በቃ አሁን ባይብል ሊትራሊ ለአእምሮ እንኳን እንደሚከብድ በጣም ያው ሰዎችም አሁን ይሄ ሊትራሊ አይጋጭም። እንዲስታየው 22 እና 20 እንዲስታየው ለጊዜው አሁን ስታነብልኝ ቱ ቢ ፍራንክ ተጋጭቶብኛል። ግን ሌላ አናሊሲስ ሊኖረው ስለሚችል 100% ባልቀበልም እዚህ ጋር ስታነብ ተጋጭቶብኛል። ግን አምረዳው ማለት ነው። እሺ ቴዳ ይመች በቃ አሁን ሰላም እናስተናግደውና ሱራቱራ እያለ ስለሆነ ይልቅ ምን ትላለህ? ሳላ እንግዲህ እሱ ነው የሚያውቀው፣ እኔ አይደለሁም። አንድ ተቀበለው። እሺ እንቀበል። እሺ ምንድን ነው የምትለው? ሱራ 7 157 ምንድን ነው እሱ? አንብብልኝ። ምን ይላል? ወለቀደ ዘራዕና ሊጀሃነም እሺ ከሲረ ሚነል ጂኒ ወልኢንስ ይላል። ይሄው አማርኛ ነው ታነብልኝ 157 ወይ ፕሮፌሲ ነው እንዴ? الذين يتبعون الرسول النبي الأمي لا إله إلا الله። እሺ ያው ምን ይላል? ያው ታዲያ እኔ ነበበኝ አንብብልኝ ይብሩ። እነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉት ለሆኑት በእርግጥ ጽፋታለሁ። ልቀጥል? አዎ። በበጎ ስራ ያዛቸዋል፣ ከክፉ ነገርም ይከለክላቸዋል፣ መልካም ነገሮችም ለነሱ ይፈቅድላቸዋል፣ መጥፎ ነገሮችንም ከነሱ ላይ እርም ያደርግባቸዋል። ከነሱም ላይ ሸክማቸውንና እነዚያም በነሱ ላይ የነበሩትን እንዛዝላ ወይንም ከባድ ሕግጋቶችን ያነሳላቸዋል። እነዚያንም በእነሱ ያመኑ ያከበሩትም የረዱትም ያንንም ከነሱ ጋር የተወረደውን ብርሃን ከነሱ ዘንድ የተወረደውን ብርሃን የተከተሉ እነሱ የሚያድኑ ናቸው ይላል። ኤኒዌይስ እሺ ምንድን ነው የፈለከው? እና ማንን ነው የሚያወራው? ለፈልግ እነሱ እኮ እነዚህ ያው ያኔ አህለል ኪታብ ናቸው። ያኔ በነብይ ሰለላሁ ዐለይሂ ወሰለም ያኔ እነዚህ አህለል ኪታቦች መጽሐፍ የወረደላቸው እነማን ናቸው? መጽሐፍ የወረደላቸው? አዎ እዚህ ጋር ነው። መሐመድ መጽሐፍ የወረደለት አለ እንዴ? አዎ አለ እንዴ። ኢየሱስ ወርዶለታል። ምን የሚባል ወንጌል የሚባል መጽሐፍ ወርዶ ነው እንዴ? እሱ እኮ ወንጌል እኮ ሪቨሌሽን አይደለም። አሁን ቁርአን ዘላስት ሪቨሌሽን ወረደ ማለት ለምሳሌ ደግሞ ዘላስት ፕሮፌት ነው። ወረደ ነው ወረደ ማለት ወረደ ሲባል ወረደ ነው። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 ላይ ነው መሰለኝ 2 ላይ ይመስለኛል
እዚህ ጋር ለምሳሌ ምን ይላል መሰለ? እሱም የሰው ልጅ ሆይ ያገኘውን ብላ፣ ይህንንም መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ ይላል። መጽሐፉን ብላ ሲባል መጽሐፉን ቆራርጠ ብላ ማለት ነው። ለዛ ነው የተረዳው። ይሄንን መጽሐፍ ብላ ማለት እኮ ከሰማይ የወረደ አይደለም፣ አንብበው ነው።